ዛሬ ቀን ያለው ወትሮ ቀፈፍ ብሎኛል። በእናት ያው ሰንበት ሲሆን ይነሳባል። ለዛ ነው። ማን ነው? ወልደ ገብርኤል። አንተ ንስሐ አባቴ ናቸው። ንስሐ አባት ምን ያደርጋሉ? የለውም በላቸው። አሁን ማን ነው እያልኩ እየሰማ ነው። የለውም በላቸው። ያማልዳት እና ምን አባቴ ላድርግ? መደበቂያ ቦታ እንኳን የለ። በእናት ተቀየር ስትፈልግ ወደ እባብ ምናምን ሰውን ከፈለግ አቤት ግቡ አባ። ሰላም ለዚህ ቤት። እንዴት አረፈዳችሁ ልጆች? እግዚአብሔር ይመስገን አባ። ሰላም ነው? ደህና ነኝ። እግዚአብሔር ይፍታ። መቼም ያውን ልጆች ቤተክርስቲያን መምጣት አቁማችኋል። እኛ በየቤታችሁ እንምጣ እንጂ። ኧረ አባ አሁን ገና ከቤተክርስቲያን መምጣት ተከታትለን መምጣት እንዴት አላገኘሁትም? ግን እውነት አሁን እኮ ነው የገባሁት። ኧረ እባክህ ሰለሞን፣ ኧረ ተው አባ ነው እኔንሽ አውቆ ነው አባ ከቤት አልወጣም ዛሬ። አንተ ያማል እንዴ? ማን ነው ያምሻል? ኧረ አውቃ ነው አባ። ተጫዋች ናት፣ ቀልደኛ እየቀለደች ነው። በልቶ ወልደ ገብርኤል ነይ ይልቅ አንቺ ተሳለሚ። አትሳለሚም እንዴ? ማለቴ ጉንፋን ይዞኝ ይተላለፋል። ኃይለኛ ነው አይደል ሰለሞን? ኧረ አውቃ ነው አባ። አላመማትም። ላለመሳለም ብላ ተነሽ ተሳለሚ እኮ። እኔ መቼ ጠፋኝ? አጅሬው ሲኖር ነው እንዲህ መስቀል የሚያስጠላ ነው አለ አጅሬው። አንቺ አጅሬው? ኧረ የለም የምን አጅሬ ነው? አሞኝ ነው፣ እውነት አሞኝ ነው። በይ እንግዲህ ካልፈለግሽ እንዴት ይደረጋል? ቶሎ የዕለት ውሃ አምጣና ጸበል ቤቷን አንድ አፍታ ረጭቼ ልሄድ እቸኩላለሁ። ሰለሞን ኧረ አባ ሂዱ እንዳይረፍድቦት። ውሃ ደግሞ የለችም። ስንት ጊዜዋ ከጠፋች ገማን እኮ ደግሞ ቢያዩ። ኧረ አለች አባ። አንድ ጆግ የሚሆንም አይጠፋም። ቆይ ጠዋት ቀድቻለሁ። ቆይ መጣች ስጣቸው። ከመጣችማ እንዴት ይደረጋል ሰለሞን? አዲሱ ታርጋ እኔ ጋር በቅናሻል። አዲሱ ታርጋ እኔ ጋር በቅናሻል። ማን ነው? ድምፅ አልሰማሁም ነው? ጆሮዬ ነው። የጎረቤት ልጆች ናቸው አባ። ሁሌ እየረበሽን ነው የሚያልፉት። በይው ይሁን፣ መተው ነው ችሎ ማለት ነው። ይልቅ ጸሎቴን ልጀምርና አንድ አፍታ ረጭቻችሁ ልሂድ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ። በቃ ከዚህ በላይ መቀጠል አልችልም። ውሸት በቃኝ አባ። ማለት የምን ውሸት? የኔ ልጅ እንትን አባት እርጉዝ ነኝ። አባት እሱ ነው አስወርጅው እያለኝ፣ እኔ ደግሞ ነፍስ አላጠፋም ከፈጣሪ መቀየም ነው ብዬ ሳል ይለ ወልደ ገብርኤል እውነት ነው የምታወራው? ኧረ የሴጣን ዝም ብሎ እያሸው። አንተ ያማል እንዴ? አንተ ጭራሽ እኔ አርግሽልህ በአንተ ምክንያት ራሴን ስትል ወንድ መሰልኩ። አንተ ትለኝ ጀመር። ድሮም ወንዶች የምትፈልጉትን እስክታገኙ ነው። ውሾች ናችሁ ውሾች። አንተ ስነ ስርዓትን ያዘ። አባ ደህና አደሩ። እዚህ ነው ተብዬ ነበር። እግዚአብሔር ይመስገን። ማን ነው? ትትና አንዴ ዳቦ ባርኩልኝ፣ ለነዳያን የሚሰጥ ነው። አንዴ እዚህ ትንሽ ጉዳይ አለች ይመልልኝ። ኧረ አስቸኳይ ነው አባ። መኪናው ካልሄድኩ እያለ እያስቸገረ ነው ሹፌሩ። እሺ መጣው። አደራ እንዳትጣሉ። እችን ጉዳይ ዛሬ ፈተናት ነው የምናድረው። አደራ። ኧረ አንጣላም አባ። በቃ ችግር የለም ደርሰው ይምጡ። አንተ ያማል እንዴ? ከአባ ፊት የማይወራ ተወራለ። አንተ ራስህ ያማል። ጸበል ልታስረጭ ነበር እና ራስን አይጀመርኩ ቤተክርስቲያን አይደም እያልክ ያቀሳሰርካል። ውጋት የቀጠነው ስጋት ይላል። በይ ዛሬ በእናት ዛሬ ገና አባን ሰራውላችሁ ኤክስትራክሽን ለቦስ። እንዲህ ሰላቢ አንተ ነበርክ እንዴ አባን የጠራቸው? እና ቦስ አይኔ እያየ ጸበል ልጩ። ታዲያ እናትህና ጋር ዳቦ ምናምን የለም? ዝም ብለን ያደከምካቸው? እናሳቸው ቅቤ ነው የሚቀቡን። እናሳቸው ቅቤ ነው የሚቀቡን። አሁን ሲመለሱ ምን ልላቸው ነው? እሺ ለክ ይመለሳሉ። አረ ሰላቢና እናምልጥ እንሂድ። አረ ቦስ ገና ትትና ጋር ደርሶ እስኪመለሱ ፈታ በል በእናትህ። ጓሮ ፓርክ ያደረግኳት ጅባልሽ በእናትህ። እሷን እየጋለብን እንሄዳለን በኋላ። አረ እንደው በጦር እንዳለው ጋር እኔ ጅብ አልወድም። እዛው እንደለመድኩ ከቡዳ ጋር ተገላለም። ኬታ መጣ ደግሞ አልነገርኩም ለካ በእናትህ። ለልደት አንዱ ከስተመር ስጦታ ሰጥቶኝ ዳገት ሲወጣ ጉልበቱ ብትው ፍጥነቱ ምቾቱ። ለገብርኤል እንዴት ተከተለ። የት ነው የምትደበቀው? ምን አልቀላለሁ። ፍሪጅ ውስጥ ግባ ከፈለግ። አረ በጣም ይቀዘቅዛል። አበል ከሚያቃጥል ፍሪጅ ቢያቀዘቅዝ አይሻልም? ግባ። አይ ዘንድሮ ልጅ እንደው በራሳቸው መቅሰፍት ነው የሚያመጡ። ምነው አባ ምን ተፈጠረ? ገና ከግቢ ከመውጣቴ ትህትናን ከቤተ ክርስቲያን ስትመለስ አገኟት። እኔ ጋር ዝክር የለም ልጆች እያሾፉ ናት። እንደው በአባት ይቀለዳል? አረ አይቀለድም አባ። እንደው እርሷን የሚያክል አባት እንደው መርከብ ነበረ ቦት። ወይኔ ጉዴ። አይዞሽ አታልቅሽ የኔ ልጅ፣ አልደከምኩም። ከበር ነው የመጣው። እንደው አንተ ወልደ ገብርኤል እችን የመሰለች የዋህ ነው እንደው የምታስለቅሰው። አረ እግዚአብሔርን ፍራ፣ ልጅ ከፈጣሪ ነው። ተው ወልደ ገብርኤል ተው። አባ አላረገዘችም፣ አውቃ ነው። ለምን እኔ ነው አውቃ ነው? አውቆ ነው። አረ ተው ሰለሞን ተው። አባትነቱን ብቻ እሺ መልልኝ። እንደው አረ ተው ግን ተው። እኔ አረብ ሀገር እጅ እንደው ለእናቴ ሰጥቼ ያሳድገዋለሁ። ተው ሰለሞን ተው። አላስወርድም። እንዴት ያለ ጭካኔ ነው አንተ! እንዲህ ያለቀሰች እንኳን ልብ አይራራም። አባትህስ ጥሩ ሰው ነበረ ወልደ ገብርኤል። ከየት አመጣው ይሄን ጭካኔ? ጭካኔ ከሰይጣን ይብሳል እኮ አባ። እሺ አልነኳትም ካልክ ፊኛ ስር ጠባሳ አለ አይደለ? በምን አየሁት? እሺ
ስንነካካ ወይ ባጠለቀ ስንጮት ነው ያየው። የታባት ያለ ሌላ ባጠለቀ ምንድን ነው? ባጠለቀ ማታመጡት የለ ዘንድሮ። ባጠለቀ እንትን ነው አባ። በቃ ሴጣን ነው አባ። ለምን በቃ ሴጣን ነው። እኔ ሴጣን አባ። እኔ እስካሁን አክብሬት ቁጭ በቃኝ። ሴጣን እየተባልኩ ነው አልቀመጥም። ቆይ አዳምጪኝ። አንቺ እንደሱ አይደለም። ለሴጣን በራ ለመክፈት ነው አይደለም አባ። እሱ ጥሩ ሰው ነው እሱ። እኔ ሴጣን አይደለም አባ። እሱ ጥሩ ሰው ነው እሱ። እኔ ሴጣን እንደው ወልደ ገብርኤል እንዴት ተናዳ እንኳን ቆመት አያታለ። መኪና ቢበላት ሳትከተላትም እንደው ደህናዋል። እኔም ቸኩያለሁ በቃ። ኧረ አይደለም አባ። ቆይ ላስረዳሁት። ይህ ገገማ የማይቀልድ ቀልድ እየቀለደ ሲያስጠላ። ወይ ዛሬ ዛሬ ተፋኝ። ኧረ የሚተፋኝ አሁን ምን ልላቸው ነው? እሺ ከሁሉ አጣልት ብቻዬን አስቀረኝ። አይደብርም? ኧረ እባክህ ብቻህን አስቀረው። ባለፈው አንተ ሚካኤል ብቻዬን አላስቀረኝም። ከዚህ በኋላ እንደው ሚናህን ትለያለህ። ወይ ከኔ ወይ ከእነሱ ትመርጣለህ። ሚናህን ለይ። ማን ነው የምትለው? ውጣ፣ እንደውም ከዚህ ቤት ውጣ። እወጣለሁ። ይወጣልሃል። ድሮስ ቄስ እያመጣ ልቀመጥ ነበረ። ቤት ኪራይ ማን እንደሚከፍልልህ እናያለን። እስኪ ሃፒ ፋዘርስ ዴይ ዳሪ ዋትስ ሮንግ? ተው አይንዬ፣ በእናትህ ለራሴ ከፍቶኛል። አልቀመጥም። እዚህ ቤት አንቀመጥም ከዚህ በኋላ። ይስፋ this is your home. We are your home. እኔ ዳሪ 4 ስራ ነው ያለኝ። ከ4ቱ ስራ ሰርቼ ማታ ስመለስ ህዝቡን በሌሊት ኮፒ ሊንክ አስደርገው ነው ማድረው። ነው ዳሪ። እኔ ደግሞ አውቃለሁ ማን እንደዚህ አይነት ስራ እንደሚሰራ። የሰላቢ ስራ ነው አይደል? ሰላቢ ነው። ሰላቢ አይደል? ወይኔ ሰላቢ፣ ወይኔ ልጄ ሰላቢ፣ ወይኔ ልጄ፣ ወይኔ ልጄ። ቀረዳ ሰለሞን አግዘኝና። ደህና ነኝ ቦስ። አንተ ፍሪጅ ውስጥ እንኳን መስለባቶ 2 ኪሎ ካሮት በልተህ ነው? ስራ ነው ባለው አየር መስለብ ነው። ደግ አደረክ። እንኳን ሰለብከው፣ እንኳን ካሮቱን ፍሪጁን ስለበው። ቦስ አንድ ነገር ላስቸግርህ። አስቸግረኛው ደስ ያለህን። ጥግ ላይ ካሮቱ ልቆብኝ ነው። ኪሴ ውስጥ ክተትልኝ። የምር እውነት እንትን ደክሞኝ ገብቼ ነው። አጋጣሚ ነው የገባው። እንኳን ገባህ። እኔ እሱን አንድ የምፈልገው ቆይ እንትን ሀብታም ላድርግህ። ገንዘብ ልስጥህ። ገንዘብ የፈለከውን ገንዘብ አልፈልግም። በአንተ የመጣ ገንዘብ ሊባረክ ነው። ቆይ እንዳረጨኝ እንትን ቤትና መኪናሽ ደስ ያለ ቤት ልስጥህ። አልፈልግም ቤትን መኪና እምቢ። ስማኝ እንትን ላሳድግልህ እንትን ጠጣ። ቆንጆ ሻይ ነው። እሺ ምን ነው ዝም አላችሁ? ተጫወቱ እንጂ አይበሉባ። ቃሪያ ጥፊ፣ ጫማ ጥፊ፣ ተጫወቱ። አረ መጋኛ እየቀባጀርክ ነው ይታወቃል። ግን ምን እባክህ ሳምንት የተዘጋ ቤት አግኝቼ በእናትህ በጥፊ ልማታ ገብቼ በገባሁበት ጸበል እየረጫ ገቡ መሰል። ይኸው ከዛ ጊዜ ጀምሮ ግሊቻ አረጋለሁ። በእናትህ ግሊቻ አረጋለሁ። እና አሁን ስራ መስራታችንም እችላለሁ፣ ግን ኃይል መመጠን አልችልም። በቃ አንዷን ባለፈው ቂጧን ቸብ አደርጋለሁ ብዬ ፓራላይዝ አደረግኳት። እስካሁን ተኝታለች፣ አትንቀሳቀስም። ሰውነቷ ብቻ ነው ፓራላይዝ ሆኖ እንትኗ ምናምን ይሰራል። ኧረ ተው ሰለሞን፣ አሁን አንድ ሴት ፓራላይዝ ሆነች እየተባልክ አንተ የሚያሳስብ ስለ እንትን ነው። ሲጀመር የራቁት ፎቶ ማትልክልህ ከሆነ እቺ ውጭ ሀገር ያለ አጎትህ ናት። ምንም አጠቅምህም። ፍታት በቃ። እንዴ መጋኛ፣ ቆይ መልሼ ልደውልልህ በእናትህ። ምን ልታረግ መጣ በእናትህ? አረ በጥፊ እንዳልልህ በእናትህ። ናፍቃኛል መቼስ። ጎበዝ መጋኛ፣ ገና ከመምጣትህ ለወሬ ስለምን ራቁት ፎቶ ነው የምታወራው? ደግሞ አንዱ ፍቅረኛ የራቁት ፎቶ አልክ ብለው በእናትህ እሱን ስለብያለኝ እየተከራከርን። አንተ ቅዱስ ደደቡን በጥፊ ብለህ ፊቱን አዞርኳ። ሲያንሰው ነው ማለሊ 6 ሰዓት ወተሽና አለው። አንተ ግን የምር ከተማታ ታጣምማለህ። እና ታዲያ እንደውም ሰሞኑን እናቲ እያመሸ አስቸግሯል። አሳቻ ሳጠብቄ በጥፊ ይለውና አጣምሙ ማለት ታያል። እኔ የምላችሁ መጋኛ ፊት ብቻ ነው የሚያጣምሙ። የኔ እንትን የተጣሙ ተቸግሬያለሁ። እሱ እንደውም ብቻ ሰለሞን ያንተን እንትን ራስ እየመታን ያጣምምከው። ስማ፣ ፕራክቲስም አልፏል፣ ቲዮሪም አልፏል። አንተ ኢንተርቪው ላይ ብቻ ትጥልልኛለህ። አይንዬ አደራ። ጎበዝ። ዛሬ አይንዬ ስራ ሊሰራ ነው። ምን ተገኝቶ ነው የምትደሳሰተው? ሳሚ የኤክስ ፍቅረኛ ስራ ሊቀጠር ኢንተርቪውን የቀረው። እጥለዋለሁ። እኔ ወንድሜ ነህ አንተ፣ ካንተ አይብስ። ለምን ቆይ ኢንተርቪው ከምጥለው ማለት ነው ካለፈ በኋላ ደስ ብሎት ሲወጣ
መኪና እንዲገጨው ለምን አናረግ? እኔ ሰለሞን እኔ አንዳንዴ ግርም ይለኛል። እኔ ነኝ ሰይጣኑ፣ አንተ ነህ ሰይጣኑ። እሱም ብቻ ከአይምሮ የበላቱን ታውታው ደህና ዋላችሁ። አይን የት ነው ያለኝ? አባት እኔ ጌታ ነው። በእናትህ ነው ዛሬ አቆላመጥኩ። ምን ተገኘ እባክህ? አረ በእናትህ ደውልለት፣ በነፍስ ይደርስልኝ። ያኪትትና ነገት እያስካልን ተዘጋጁ፣ ቤተክርስቲያን እንሄዳለን እያለቻቸው ነበር። ሰበብ ፈልጉ ያስቀርልኝ። ሰበብ። ለምን ግን የወር አበባዋን አዛብተን ዛሬ አይመጣም? ከዛ ደግሞ ካልሆነ ደግሞ ሆድ ቁርጠት እንጨምርባትና ማለት ነው ትቀራለች ማለት ነው። እኔ እኮ ከአንተ መምጣት እኮ ትክክል ነህ እኮ፣ ግን ከአንተ ወይ ተቀላቀለን። እንካ ፈርምና ተቀላቀለን። እኛ ተስማማለህ? አረ አንተ ዛሬ እንኳን እንደው መስለቡን አቁም። ተጨንቀ ምን ላርግ ስጨነቅ ብላ ነው የሚለኝ። ባለፈውም እንደዚህ የወር አበባ አጋጥሟት ሄዳ በረዝ ተሳልባን የተመለሰችው። ትስናን አታውቃትም። በእናትህ በቃ ካልሆነ ትያስካል ወር አበባ እንዲያዩ እናርጋ። አሮጊቷን ና እንካ ጦሬን ውሰድ። እኔ ሰለሞን ልሁን፣ አንተ ሰይጣኑ። ና እንቀየር። እኔ የምልህ ዲያሪ ግን አርገውና የጠላት ጆሮ ይደፈን። ሰው ንስሐ ቢገባ ምን ትላለህ? ግን ኧረ አንተ ይቅር ይበልህ። ማን ነው ይቅር ልበልህ? ምንም ተፋሶስ ጊዜ ዲያሪ አትቆጣ። እስጀስት ተውት። ግን አንተ ቅር ካለክ ማለት ነው እንዴት እንደምትዘጋ እንደው በእኔ ቦታ ሆነ ራስህን ባየኸው። ለነገሩ እውነትህን ነው። 2018 ጤነኛ አይደለም። አርሰናልም ዋንጫ በልቷል። ሰለሞን ንስሐ ቢገባ ምንም ማለት አይደለም። እትያስካል ቅድም ራሱ ሰው ሰፖርት ላርግ ብዬ ነው ዱቄት የሰለብኩለት። ሲሆን ልሄድ ነው ቻይና ቅርንጫፍ። አዎ ቼኪን ከ30 ደቂቃ በኋላ ነው። በቃ ደውሎታለሁ። አይንዬ እንዴት ዋላችሁ? ቻይና ልሄድ ነው እኮ በእናትህ። ምን ልታደርግ ነው ቻይና የምትሄደው ደግሞ? አስም ባስ ውስጥ የብብር ሽታ አልቻልኩም። የሰሞኑ ፀሐይ በና ህዝቡን እኮ እንዳገር ነው ያቀረን ነው። ቻይና በቃ ዝም ብሎ የውሻ መረቅ አለ አሉ። ለአስም ፍቱን ነው ተብዬ እኮ። ቆይ ከመሄድ በፊት የአርሰናል ደጋፊዎች ልሳን ትሰልብልኛል፣ አለበዛ አያሳድሩንም። ኧረ ቦስ ቼኪኔ ከ30 ደቂቃ በኋላ ነው። አሁን ሰላም ሳላችሁ ከመሄድ ብዬ ነው እንጂ ደግሞ መስለበች እኮ ላይሆንም ታውቃለህ። አይመለከተኝም። እንደውም የጎስትን ልሳን ነው የምፈልገው። ውጣውን ትእዛዝ ነው። ኧረ በችኮል ባልመጣ ኖሮ ሲል ወንበዴ ሌባ። እህኔ በዱቄት ቢሆን ተነክሮበት ነበረ። አሁን ይመለሳል ታያለህ። እየነገርኩ ቦስ እየነገርኩ በችኮላ መስለም አይሆንም እያልኩ። ምን ነው ምን ተፈጠረ? ልሳኑን እሰልባለሁ ብዬ ቦርጩ ሰለብኩት። እንደውም አልከፍልም የቤት ኪራይ። ምን ያመጣሉ? ቤተ እግዚአብሔር የምሰራኝን ስራ። ቆይ እንደዛ ልልፈልጌ አይደለም። ለሰለሞን ሰጥቼው አንድ ደቂቃሽ መልሼ ልደውልሎት። ምን አሉ ማዘር? ቆይ አንተ መቼ ዕለት ቤት ኪራይ ክፈል ብዬ ብር ሰጥቻል ነበር? ምን አደረኩ ብሩ? ባለፈው አልነገርኩም ለካ። በእናትህ መንገድ ላይ ሳልፍ የአረጋውያን የእርዳታ ድርጅት አይቼ በእናትህ ነገ መውደቂያችን አናውቅም ብዬ አሳዝነውኝ ነው። ከመቼ ጀምሮ ነው አንተ የምታዝነው? ቆይ 10 ብታዝን እንደው የቤት ኪራይ ብር አንተ ትሰጣለህ ታዲያ? ምን አግብቶኝ ነው የምሰጣችሁ? አሳዝነውኝ በእነሱ ስም ጠጣሁበት። በቃ ነገ መውደቂያችን አይታወቅም ብዬ እና ለአረጋውያን አዝኜ ጠጣው ነው እያልከኝ ያለው ሰለሞን? ኧረ አንተ ምንድን ነው የምትጮኸው? በእናትህ ሰላቤት ሄዶ በክተራ አይደል? በቃ በጉን ሰልቦ ይምጣ ይሸጠዋል፣ ይከፈላል። ምንድን ነው የምታካብደው? ነግቢ አንቺ ደግሞ በእናትሽ። ኧረ ዛሬ ወንኩት ነገር አይወራም። ኧረ ጉደንኩላችሁ። ምን ሆነህ ነው አንተ? ኧረ በእናትህ በግ ሰልባለሁ ብዬ ውሻ አልሰልብ መሰለህ? ምን ያደርጋል ውሻ? ቆይ በክተራ እርፍ። ያንተን በግ ነበር ቤት ኪራይ ለመክፈል የተማመን ነው። አሁን ጎዳና ወጣን። እንኳን ደስ አለ ሰለሞን። ቆይ አንተ ውሻና በግ ለይተሃል አታውቅም? እኔ በእናትህ ተያዝኩ አልተያዝኩ ሰቀቀን ውስጥ ነበርኩ። በእናትህ ግን ለበጎ ነው። ቲክቶክ ላይ ልደቷ ነው ብለን አንበሳ እናስወርዳለን። ወይ ደግሞ ለቤት ኪራይ ከሆነ እኔና ሰሌ ጌም እናዘጋጅና እንጮታ ቀጠሮ ደህና ጊፍተር እንዳለው ሰው ቀጠሮ ጌም ሲል አይገርምም? ቆይ እንደውም አንድ ሀሳብ አለ መጣው። ምን ሀሳብ አስበው ይሁን ደግሞ? ምን አባቅላለሁ። አብረን አይደለን ያለ ነው። ሲጀመር ሰለሞን የድሮ ባሌ ነው። ዛት ሴት በቃ እንደውም የቀጠሮ ጌም አለኝ። ቬሎ ለብሼ ነው የምመጣውላችሁ። አንተ ያማል እንዴ? ከክብርህና ከቤት ኪራይ እሱም የቤት ኪራይ ቀጥል። በቃሽ እኮ ዝም በላ ታዲያ። ማስረጃ ከፈለጋችሁ ቂጤን ገልቤ ያሳያችኋለሁ። እግዚኦ አንተ ማን ነው? አቤት አንተ ግን ተመልከት ብቻ የምታስብለኝን እያየ ነው። ለአንተ ስል ሲሆን ኮርስ እንዲሰጥ አደርጋለሁ። ትምህርት ሚኒስቴር ሰለሞን የሚባል ራሱን የቻለ ኮርስ ልጆች እንዲማሩ ከኬጂ ጀምሮ። ባለፈው ዊልቸር ራሱ አሰጣለሁ ያልከው ልጅ ከዳው አይደል? አንተ ረፍ። እኔ ከድቻው አይደለም እጁ ይጠንክር ብዬ ነው። እንጨት ይጠቀም። እንደ ፒክሳር እንጣጥንጣጥ እያለ ሄድ ሲፈልግ ከየት አመጣለሁ? አንተ ያማል እንዴ? ሰለሞን አንተ ማን አባቱ የሚደውለው ደግሞ? ሄሎ ጎረቤት ሰርቶ አለፈለት። እኔ ምን አገባኝ ታዲያ? ይለፍለታ። መተት ማሰራት ፈልጋ
እንደዛ አትይም ነበር እንዴ? ታዲያ ምን ልታዘዝ? አረ ችግር የለም በቃ በአቅራቢያሽ የሚገኝ ጠንቋይ ቤት ፋይዳ መታወቂያ ይዘሽ ነኝ። ለማንኛውም በቃ እሺ ቻው። ማን ይደውለው? የሳሚ እናት ናት። የእኛ ልጆች የቤት ቁጭ ብለው የጎረቤታችን ልጅ ተተኮሰ አሰናክልልኝ ነው የሚሉኝ። ደስ አትልም? ሰራተኛው ያግኝ ደሞዝ ጨምሩለት ከቤት ኪራይ በፊት እኔ እንድሰልብለት የተባለው። አረ ዛሬ ፈታ ነው ደሞዝ ነው። በእናትህ ምን ልጋብዛችሁ? ትላንትና ትትና ደሞዝ ወጣ እያለች ነበር። ከእሷ ለምን አሰልብ? አረ እሷ አትሆንም ማስራት ታወጣለች። ሌላ ሰው ፈልግ። ያለኝን ገንዘብ ይዞ ገደል ይግባ። ሌላ ማን አለ? ወይ በቃ ወይ ሚኪን ወይ ናቲን ስለባ ከሁለት አንዱ ምረጥና። ናቲ ወይ ሚኪ። ሰለሞን እኔ እኮ ደሞዝ ነው ልስለብ ያልኩ አባላ ዘር አይደለም።